ጾም ተፈጥሯዊነት ነው። ስንፈጠር የተሰጠን ነው። ሰው በመሆናችን ከተሰጡን ጸጋዎች አንዱ ጾም ነው። ለመጀመሪያው ፍጡር ለመጀመሪያው ሰው መጀመሪያ እግዚአብሔር የሰጠው ጾም ስለሆነ ነው። የመጀመሪያው ሀብታችን መብል አይደለም። የመጀመሪያው ሀብታችን ጾም ነው። ስለዚህ አዳም የመጀመሪያ ሕጉ ጾም ነው። ነገር ግን ሲበላ ምን አለው እግዚአብሔር? ባንተ ላይ ምድር እሾህ ታብቅልብህ። ለምን? ጾም ስለገደፍክ። ስለዚህ ሰው ጾም ሲሽር ምን ይበቅልበታል? ምድር እሾህ ታበቅልበታለች። ምን አይነት እሾህ? አንደኛ ምድር በቁሟ እሾህ ታበቅልበታለች። ሁልጊዜ ለሚበላ ሰው ወዳጆቹ እሾህ ይሆኑበታል። የተሰማራበት ሜዳ ሁሉ እሾህ ይሆንበታል። ቢያስተዳድር የሚቀበለው የለም፣ የሚገዛለት አያገኙ። ቢያገባ ትዳሩ ይበተንበታል፣ ይናጋል። ቢነግድ ገንዘቡ አይበረክትለትም። ዘመዶቹ ጠላት ይሆናሉ፣ ወዳጆቹ ይክዱታል። ዓለም